ሰላም ጤና ይስጥልን ውድና የተከበራችሁ የስልጤ ሬዲዮና ቴሌቪዥን የማህበራዊ ሚዲያ ተከታዮቻችን እንደሚታወቀው በየጊዜው ወቅታዊና አዳዲስ ጉዳዮችን መነሻ በማድረግ መረጃዎችን ወደ እናንተ የምናደርስ መሆኑ ይታወቃል። ለዛሬም የማዕከላዊ ኢትዮጵያ ክልል ጤና ቢሮ የመረጃ ልውውጥ ስርዓቱን ለማዘመንና ዲጂታላይዝ ለማድረግ ያለመ የመረጃና ዲጂታል ሳምንት ለማክበር የማስጀመሪያ መርሃ ግብር አካሂዷል። መርሃ ግብሩን በማስመልከትም የቢሮ ኃላፊ አቶ ሳሙኤል ዳርጌ ያስተላለፉትን መልእክት በሚከተለው አቅርበንላችኋል። መልካም ቆይታ። ክልላችንም በቀጣይ 5 ቀናት ውስጥ የጤና መረጃ ስርዓትን ለ5 ቀን በተከታታይ ከዚህ ከክልል ጀምሮ እስከ ጤና ተቋም ድረስ የመረጃ ሳምንትን እናውጃለን። ስለ መረጃ ስናስብ በጤና ስርዓት ውስጥ ትልልቅ ስራዎች የሚሰሩበት ስርዓት ማጠቃለያ ነው የሚሆነው። ይሄ ማለት እንደ ሀገር አሁን በቅርብ ጊዜ ጀምሮ በተለይ በብልጽግና ስርዓት ላይ ባለንበት ሰዓት የዲጂታል ኢትዮጵያ መነሻ ያደረገ 2030 ላይ እናሳካለን ብለን ካሰብነው አንፃር የጤና መረጃ ስርዓትን በዚሁ ተያያዥነት ባለው አብዛኛው ጤና ተቋሞቻችን አገልግሎት ከዚህ ቀደም አብዛኛው ከቴክኖሎጂ ጋር የቀረበ ነገር ቢኖረንም ይህን ይበልጥ ለማሳካት በሚጠቅም ደረጃ ነው ይህንን 5 ቀን እንደ ክልል የምናከብረው። ይህ 5 ቀን ስናስብ እነዚህም በሙሉ ይዘን ግን በዋናነት የመረጃ ስርዓታችን ግን በሁሉም አቀፍ ዲጂታላይዝ የማድረግ ስራ አለ። እዚህ ውስጥ ብዙ ቻሌንጆች አሉ። እነሱ ቻሌንጆች ላይ ነው በዚህ ሳምንት የምንወያየው። የቀጣይ በጀት ዓመት ቻሌንጆቹን እንፈታለን ብለን የመፍትሄ አቅጣጫ አስቀምጠን ወደ ተግባር የምንገባበት ነው። ይሄ ከዚህ ቀደም ካለን ልምድ አንፃር በየአመቱ ስናከብር ጥሩ ነገሩን እንወያያለን፣ ያሉ ችግሮችን እንወያያለን፣ ለችግሮቹ መፍትሄ አስቀምጠን መፍትሄዎቹ በመንግስት ደረጃ ከፌዴራል ጀምሮ እስከ ታች እስከ ወረዳ ድረስ ያለ የሚፈታው ይኖራል። አጋሮች የሚፈቱት አለ። ቴክኒካሊ ደግሞ በየደረጃ ያለው ባለሙያ የሚፈታበት ሂደት አለ። ህዝብ አስተባብረን ደግሞ ማሟላት ያለበትን ደግሞ የህዝብ ሀብትንም ተጨማሪ አድርገን የምንጠቀምበት ሂደት አለና ለፕላን በማያግዝ ደረጃ ላይ የተወያየንበት ነው። መሰረታዊ ችግር በተለይ ወደ ገጠር አካባቢ ባሉበት አካባቢ ላይ የኔትወርክ አክሰስ ችግር ያለባቸው ጤና ተቋማት አሉ። እነሱ ሊፈታ የሚችል ከቴሌ ጋራ ከሚኒስትሪ ኦፍ ሄልዝ ጋር በጋራ የሚሰራበት ሂደት አለ። ለምሳሌ የኮምፒውተር የአይፓድ በተለይ ጤና ኬላዎች ላይ የሚጠቀሙበት አይፓድ እሱ ጋር ያለው ነገር ላይ ካጠቃቀም ጀምሮ አጠቃላይ የቴክኖሎጂውን የመጠቀም ችግር ሊፈታ የሚችል ስልጠናዎች የሚሰጥበት አግባብ አለ። እነዚህ የኢንፍራስትራክቸር አስፈላጊ ሆኖ ጤና ተቋም ትልልቅ ከተማ ላይ ሲመጣ ደግሞ ይሄ ዲጂታል ሄልዙን ወይም ዲጂታል የመረጃ ስርዓታችን ከወረቀት ነፃ እናርግ ብለን የምናስባቸው ፔፐር ፍሪ ብለን ቅድም ስናስብ የነበረው እሱን ለመስራት የኮምፒውተር ከኮምፒውተር ጋር ተያያዥነት ያለው የሰርቨር አቅርቦት ላይ እነዚህ ቻሌንጆች አሉ። ኮምፒውተር ማህበረሰቡ የማቅረብ ልምዱ ሰፊ ነው። እንደ ክልላችን ብዙ ጤና ተቋሞቻችን አሁን ኮምፒውተር እና ለኔትወርክ የሚያስፈልገው ዝርጋታ ዘርግተዋል። የሰርቨር አቅርቦት ችግር አለ። ይሄ በሀገር ደረጃ ለመፍታት እየተሄደበት አለ። ሁለት አማራጭ ሰርቨር የማቅረብ ስራ ላይ ጎን ለጎን እየተሰራ ነው። በሌላ ሴናሪዮ ደግሞ ዳታ በአንድ ሴንተር ሆኖ እዛ የሚከፋፈልበት ስርዓት ላይ እየተሰራ ያለበት ሂደት አለ። ሁለት አማራጭ እንደ ሀገር እየሄደበት አለ። እነዚህ ነገሮች በሂደት እየተፈቱ የሚመጣበት እድል አለ። ዝም ብለን ስናስብ ለምሳሌ ከወረቀት ነፃ የሆነ ፋዝ ጤና ተቋም ከ2017 መጨረሻ በጀት ዓመት ሰኔ 30 ላይ ዛሬ ዓመት ስናስብ 5 ብቻ ነበር ላለፉት 3 እና 4 አመታት ሲሰራ ነበር። በዚህ በጀት ዓመት የሰርቨር አቅርቦቱ በሚኒስትሪ ኦፍ ሄልዝ በሌሎችም ታግዞ የኮምፒውተር እንደዚሁ በአጋሮች በሚኒስትሪ ኦፍ ሄልዝ በክልል መንግስት ታግዞ ቀርቦ በየደረጃው ባለው በጋራ በሰራ ነው 7 ጤና ተቋማት ከወረቀት ነፃ አድርገናል። ይሄ ወደ 12 ማለት በ3 አመት ውስጥ የሰራ ነው 5 በአንድ አመት ውስጥ ግን 7 ሰርተናል። በዚህ በጀት ዓመት ኔክስት ይር ላይ ከዚህ ልምድ ተነስተን ደግሞ እንዴት አስፍተን እና ፍጥነቱን ጨምረን ጥራቱን ጨምረን ጤና ተቋሞቻችን ወደዚህ እንዴት እናመጣለን የሚለው እንዲህ ወረድ ስንልም ቅድም ሳነሳ የነበረው ጤና ኬላም ላይ ከዚህ በፊት ሲሰጡ የነበሩ አገልግሎቶች ላይ ከዚህ ከታብሌት ከምን ጋር የነበሩ ችግሮች ሊፈታ የሚችል ስልጠናም ችግሮችን ሊፈታ የሚችልም የአይፓድ አቅርቦትም የሲም ካርድ አቅርቦትም ለኔትወርክ የሚያስቸግሩትን ደግሞ ከኔትወርክ ጋር ያለውን ችግር ከሚመለከተው ጋር በጋራ በመሆን እየፈታን ያለንበት እድል አለ ማለት ነው። ስለዚህ ህዝብ ጋር ጥሩ እገዛ አለ፣ መንግስት ጋር ጥሩ እገዛ አለ፣ አጋሮች ጋር ጥሩ እገዛ አለ። እነዚህን ሰብሰብ አድርገን ስናይ ይሄንን አገልግሎት የሚጠቀም የጤና ተቋሞቻችን ባለሙያዎቻችን ከጤና ኬላ ጀምሮ እስከ ላይ ኮሚትመንቱ ጥሩ አለ ማለት ነው።
እነዚህን ጨምረን ስናይ በተፈለገው ልክ ማሳካት የሚቻልበት ጥሩ እድል አለ። ችግሮች ግን ያው ቴክኖሎጂ አዳዲስ ቴክኖሎጂ ሲመጣ ሁሌም ችግር ይኖራል። እስኪለመድ ድረስ ያን ችግር እየፈቱ እያላመዱ እየበቁ ለአዳዲስ ቴክኖሎጂ ዝግጁ እየሆኑ መሄድ ይጠይቃልና ችግሮቹ መፍትሄማ አካል እንደሚሆኑ እያሰብን እየሰራን ነው የሚናል። ውድና የተከበራችሁ የማህበራዊ ሚዲያ ተከታዮቻችን የማዕከላዊ ኢትዮጵያ ጤና ቢሮ የመረጃ ስርዓቱን ለማዘመንና ዲጂታላይዝ ለማድረግ ያለመ የመረጃና የዲጂታል ሳምንት የተመለከተ መሰናዷችን በዚህ ተጠናቋል። ቀጣይ በሌላ መሰል መሰናዶች እስክንገናኝ ሰላም።